አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሀያት ልቋማ ዩቱብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁልኝን? አለሁኝ አልሐምዱሊላህ ረብል ዓለሚን። የአላህ እዝነት ራህመት አይለይና ይለያችሁ። ዛሬ ደግሞ በቡናውም በጭሱም ጀመር አድርጌ ነው የገባሁት ማለት ነው። ሁላችሁም ለቻናል አዲስ የሆናችሁ ሰብስክራይብ፣ ሸር፣ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። አበረታቱ ማለት ነው። ዛሬ ደግሞ እስኪ የስራ ቦታዬን አሳያችኋለሁ። እውነት ሳውዲ ነው ያለሽው ወይስ ምን ውስጥ ነው ያለሽው እንደምትሉኝ አልጠራጠርም። አላኩል ያህል ቪዲዮውን እስከ መጨረሻው አብረን እንይ። እስከ መጨረሻው አይታችሁ ላይክ ሼር ማድረጋችሁን አትርሱ ማለት ነው። የአረብ ቤት ሆኖ የሚቀረጽ ነገር እንደሌለ ታውቃላችሁ። በተለይ ደግሞ የእናት ቤት ሆኖ ልጅ ምናምን የሚኖርበት ቤት ጫጫታውም ምኑም ሀታ እንኳን የኪችን ስራ እየተሰራ ራሱ ምግብ ምናምን ለመቅረጽ ራሱ በጣም ሙሲባ ነው፣ ከምንም በላይ ማለት ነው። እና መቅረጽ አይቻልም። ወይ አንዷ መታ ትገባለች፣ ወይ አንዷ ትጣራለች፣ ወይ ጫጫታው ምናምን ነገር። በዛ ላይ ጀዋላቸው አለ፣ ቲቪ አለ። ኮፒራይት ደግሞ በጣም እያስቸገረ ስለሆነ ያን ያክል አይመቸንም። ሀገራችን እስከምንገባ በምኑም እያልን ቪዲዮ እንሰራለን ማለት ነው። አንዳንድ ነገሮችን ደግሞ ለማንበብና እንዲሁም ደግሞ አስተማሪ የሆኑ ነገሮችን እንትን ለማለት ጊዜ ያስፈልጋል። ጊዜ ሲኖር ነው ሁሉም ነገር። ጊዜ ደግሞ እኔ በጣም ነው የሚያጥረኝ ከምንም በላይ ማለት ነው። ለዛም ነው ያገኘሁትን ነገር ቻናሌ ላይ እየለቀኩኝ ያለሁት። እናንተ ደግሞ አበረታቱኝ። አንድ ቀን ይመቸኛል ብዬ ተስፋ አደርጋለሁኝ። በትንሹ የስራ ቦታዬ ይህን ትመስላለች ማለት ነው። እስከ መጨረሻው ውጩንም ውስጡንም ነው የቀረጽኩት። አብራችሁኝ ቆዩ። ላይክ ሼር አድርጉ። እንደምታዩት ይቀጥላል። ከዛ እንደዚህ ካደረግን በኋላ ወደ ውጭ እንወጣለን። ውጭ ላይ ሆነን ደግሞ ያለውን ነገር አሳያችኋለሁ። በጣም ማለት አረብ ሀገር አይመስለኝም እኔ አንዳንዴ ሳስበው ማለት ነው። የተሰደድኩት እንዴ ሌላ ሀገር ነው እንዴ ምናምን እስከምል ድረስ ማለት ነው። እና በጣም በረሃ ነው፣ ከምንም በላይ በረሃ ነው። የወንድ ስራ በሉት። ከቤትም እንደዚህ ሆነን ከውጭም ደግሞ ስታዩት ትገረማላችሁ።